ለህዝባችን ማስተላልፈው አይ ቲንክ የሚበቃ ይመስለኛል። አንዱን ደምስሶ የሚፈጠር የሚደላደል ስልጣን እንደሌለ፣ አንዱ የበላይ አንዱ የበታች ሆኖ የሚረጋጋ ሀገር እንደሌለ፣ በተለይ ደግሞ ሀገራችን ግን ከገባችበት ፖለቲካዊና ኢኮኖሚያዊ ቀውስ አንጻር እንዲሁም ደግሞ የዓለም የፖለቲካ አሰላለፍ በፍጥነት እየተለዋወጠና ለእኛ አደጋ አዝሎ እየመጣ መሆኑን በመረዳት የፖለቲካ ሊቃኑ በመነጋገር የተቀረው ህዝብ ደግሞ ጫና በማድረግ ለሰላም ድምጽ በመሆን መቻቻልን፣ ሰላምን፣ ለሰላም ያለውን ፍላጎት በየደረጃው ላለው አመራር በመግለጽ ለጦርነት የሚደረግ ጉሰማን፣ ለጦርነት የሚደረግ የከበሮ ድለቃን በመቃወም ባለመስማት ሀገራችንና ህዝባችን ወደ ሰላም እንዲመለሱ እስካሁን የደረሰውን ጉዳት እስካሁን የተፈጠረውን ቁስል እንድናክም ወደፊት ሊመጣ የሚችልና አደጋ መቅረፍ እንድንችል ማስወገድ እንድንችል በዓለም ላይ ያለንን ነገሮችን ማስቀረት እንድንችል በሁሉም መልኩ እንሞክር ጥሩ ነው ባይ ነኝ። ካለዛ ባለፈ እንግዲህ አይ ቲንክ ሁሉም የበለጠ ጸሎት አስፈላጊ ነው። ህዝባችን በየሃይማኖቱ መረጋጋት እንዲመጣ፣ አመራሩ ወደ ቀልቡ እንዲመጣ፣ በጎ ለህዝባችን ለሀገራችን እንዲመጣ በመጸለይ ወደፊት መሄድ እንድንሞክር ነው መልዕክት የማስተላልፈው።